ፖለቲካ ምንድነው? ትንሹ ልጅ አባቱ ዘንድ ሄዶ ፖለቲካ ምንድነው ሲል ጠየቀው። አባትየውም እስኪ ከገባ በዚህ መንገድ ላስረዳ ለሞክር ብሎ ጀመረ። እኔ ለቤተሰባችን የሚሆነውን ገንዘብ ስለማመጣ ራሴን ካፒታሊዝም ብዬ ልጥራ። እናትህ ገንዘቡን አስተዳዳሪ ስለሆነች መንግስትም በላት። የእናንተን ፍላጎቶች ለማሟላት የቆምን በመሆናችን እናንተን ልጆቻችንን ሕዝብ እንበላችሁ። ሞግዚቷን ደግሞ ጭቁኑ የሰራተኛው መደብ እንበላት። ከጥቂት ቀናት በኋላ ትንሹ ልጅ ምሽት ላይ ሕፃን ወንድሙ ሲያለቅስ በመስማቱ ምን እንደሆነ ለማየት ካልጋው ወርዶ እየሮጠ ሄደ። ሕፃኑ ዳይፐሩን አጭመላልቆታል። ደንግጦ ወደ ወላጆቹ መኝታ ቤት ሄደ። በሩ ተከርችሟል። በቀዳዳ ጮልቆ ሲመለከት አባቱ ከሞግዚቷ ጋር ተኝቷል። ተስፋ ቆርጦ ወደ መኝታ ቤቱ ተመልሶ ተኛ። በማግስቱ ወደ አባቱ ሄዶ አባዬ አሁን የፖለቲካ ጽንሰ ሐሳብ የገባኝ መሰለኝ አለው። ጎበዝ የኔ ልጅ በልስቲ ፖለቲካ ምን ማለት እንደሆነ አስረዳኝ። ፖለቲካ ማለት መንግስትን ጭልጥ ያለ እንቅልፍ ወስዶት ካፒታሊዝም ሰራተኛውን እንደፈቀደ ሲዘውረውና ሲጫወትበት ሕዝብ ተዘንግቶ በካካ ውስጥ ተጨማልቆ የሚኖርበት ነው።